የአላህ መልእክተኛ እኔ በጣም ሴቶችን ወዳለሁ አላቸው። ዛሬ ደግሞ ከነብዩ መሐመድ አለይሂ ሰላቱ ወሰለም ተአምራቶች ውስጥ ወላሂ ሪዝቁ ጠበብ ያለበት ንግዱ ምርታማ ያልሆነበት የአላህ መልእክተኛ እኔ በጣም ሴቶችን ወዳለሁ አላቸው። ይሄን አይታ ሌላ ሴት ላትቀበለኝ ትችላለች፣ አይኔን ይመልሱልኝ ወልጀነቱ ኢንሻአላህ አላቸው። አቡ ቀታዳን ታውቃላችሁ? ሰሃባ ነው፣ መልካም ነው። ፈገግ አለ የአላህ መልእክተኛ። በአንድ ጦርነት ላይ አቡ ቀታዳን ታውቃላችሁ? ሰሃባ ነው፣ መልካም ነው። ሴቶችን ይወዳል፣ ያገባ ነበር የተለያየ ሴቶችን። በአንድ ጦርነት ላይ ከሩቅ የተወረወረ ቀስት አይኑን አወጣው። አይኑ ተንጠለጠለ በጅማቱ በስቡ። ሰሃቦቹ መጡና የአባ ቀታዳ አይንህን አጣ፣ አይንህ ወደ ጀነት ቀደመ፣ አብሽር ሶብር አድርግ አሉት። ከዛስ እንቆረጥልህ አሉት። ተውኝ ወደ ነብዩ ሰዱኛል ሰለላሁ ዐለይሂ ወሰለም። የጦሩ ጀነራል ማን ናቸው? ነብዩ አለይሂ ሰላቱ ወሰላም። ቤት ቁጭ ብለው የሚያዘምቱ አልነበሩም። የኛ ነብይ አወል ሶፍ ናቸው። ወደ ነብዩ ቀረበ አቡ ቀታዳ። የአላህ መልእክተኛ አይኔ አላቸው። ታዲያ አይንህ ምን? አይኔን መላ ፈልጉለት አላቸው። ወይ አሉት። ሁለት ምርጫ ሰጡት። ከፈለክ ታገስና ጀነት አለህ አሉት። ታገስ አይንህ እንደፈሰሰ፣ አሊያም ልመልስልህ አሉት። እንዴት ነው ምርጫው? የአላህ መልእክተኛ እኔ በጣም ሴቶችን ወዳለሁ አላቸው። ይሄን አይታ ሌላ ሴት ላትቀበለኝ ትችላለች፣ አይኔን ይመልሱልኝ ወልጀነቱ ኢንሻአላህ አላቸው። የጀነት ነገር እንግዲህ ጀሊሉ ያካል አላቸው። ምንድነው የምትጠብቀው እዚህ ላይ? ነብዩ አለይሂ ሰላት ራዊ ምን ይላል? ፈضحك ፈገግ አለ የአላህ መልእክተኛ። ሰሃባ እኮ ነው፣ ጦርነት ሜዳ ላይ ነው ያለው፣ አይኑን እስኪያጣ ተሰውቷል። ሰዋዊነቱን ግን ተረዱት የአላህ መልእክተኛ። ይህን ሰዋዊነት ነው ያጣነው። አሁን ለሰዎች የመሳሳት እድል አንሰጣቸው። ዛሬ ሪዝቁ ጠበብ ያለበት ንግዱ ምርታማ ያልሆነበት ሰው እስትግፋር ማብዛት ነው። ለዛ ነው አንዱ ነብዩ ሰለላሁ ዐለይሂ ወሰለም መጣን ሪዝቄም ቢያለኝ አላቸው። ተውባ አብዛሉት። እስትግፋር ሪዝቅ ይሰፋል። ወደ ተውባ ስታ